ሰላም 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 ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አላችሁ? እኔ የማያርበኝ ይሄ የቲክቶክ ቪዲዮ ይኸው ዛሬ ማምጥቻለሁ። እንግዲህ ሰዓቴን አንስቶ ለማኝ አድርጎኛል። ደግሞ እንግዲህ እስከ መጨረሻ ይዝጋውን ይገላግል። ምን አባቱ እና እንዴት ነው 20,000 ሰው ቁጭ ብሎ ሌላን እየጠበቀ ነው። ዛሬ ስራ እኔ የሚገርማችሁ ራሱ ምንም ስራ አልሰራው። መጣች ይላሉ፣ እየገባች ነው ይላሉ። በመጀመሪያ ለዚች ምስኪን እናት የደረሰ አምላክ እስር ቤት ላሉት እህቶቻችንም ደርሶ ለእናቶቻቸው ሲል በደስታ ያስለቅሳቸው፣ ልጆቻቸው ከመቀላት ከመታነቅ አድኖ ወደ እናታቸው ይመልሳቸው። ለእናታቸው ሲሉ እዚህ ጋ የተረሳ ነገር አንድ አለ። እህት ወንድሞቼ፣ የአረብ ሀገር ህግ ቀልድ የለም። በእውነት ይሄ ሁሉ የተደረገው የእናትየዋ እንባ፣ የልጅቷ እድለኝነት ነው እንጂ አረብ ሀገር ሰው ገሎ እንደዚህ እንደ አትሌቶቻችን ሲገቡ በደማቅ አቀባበል ምናምን እንደሷ እንደዚህ ይደረግልኛል ብላችሁ የምታስቡ ልጆች መቼም እንደዚህ የሚያስብ ያለ ሰው አይመስለኝም። ግን ከወንጀል ራቁ። በእውነት ተደጋጋሚ አንድ ሰው ያን ሰው በቃ ካልተስማማችሁ ጥላችሁ ውልቅ በሉ። ነገ ሌላ ቀን ነው። ነገ የተስተካከለ ህይወት ይኖራል። ካልሆነ ደግሞ አገር ገብቶ ለምን ቆሎ አይሸጥም? ሰው ገሎ እናትን እድሜ ልክ ከማስለቀስ እናንተ የሆነ ነገር ስትደረጉ እናት ታዝናለች። ድሃ ባልሆን ልጄ አረብ ሀገር ሂዳ እንደዛ አድርጋ እንደዛ አትሞትም ነበረ። ለእናቶቻችሁ አስቡ። ልጅ ባይኖራችሁ፣ ልጅ ካለ ደግሞ እናቴ ሰርታ ትመጣለች፣ እናቴ ትመጣልኛለች ይላል። ከእንደዚህ አይነት መጥፎ እንትን እሱ ይሰውረን። ጠባቂ እሱ ነው፣ እሱ ይጠብቀን። የፈጠረን አምላክ ከእንደዚህ አይነት ነገር ይሰውረን። በሰላም ለሀገራችን ያብቃን። እህቶቼ በእውነት ህይወታችን ብቻ በቂ ነው፣ እንኳን ሌላ ተጨምሮበት። ህይወታችን ብቻ ከባድ ነው የኛ እና ከእንደዚህ አይነት ይሰውረን። መልእክትም እያስተላለፉ ነበረ። አሁን ተስፍሽ ሲናገር በጣም በእውነት ነው እምላችሁ ደስ ያለኝ ነገር ማንኛችሁም እንደዛ አይነት ወንጀል ሰርተን እንደሷ ገንዘብ ይዋጣልናል፣ ለቤተሰቦቻችን ይረዳል። አሁን ይችል በደንብ ተረድታለች፣ ለቤተሰቦቿ ራሱ ተርፋለች። የሰራችሁ ስራ ያሸልማታል። የሰራችሁ ስራ እንደዚህ ያስደርጋታል? አያስደርጋትም አያስደረገም። ከማስደረግም ይልቅ ለአንገቷ ሴፍ ተዘጋጅቶላት ነበረ። አንገቷ ሊቀላ ነበረ። የእናቷ እንባ ሰርቷል። የእናቷ ዱዓ ሰርቷል የዝች ልጅ። ስለዚህ እንደዛ አይነት ውስጥ በቀል አይሆንም በቀል እህቶቼ። በእውነት አብዛኛው ደሞዛችን ያነሰው እኛ ራሱ የፊሊፒን መንግስት ለዜጎቹ ተቆርቋሪ ነው፣ የኢንዶኔሲያ መንግስት ለዜጎቹ ተቆርቋሪ ነው ይባላል። ፊሊፒኖች ህግ አይተላለፉ። ከስንት አንድ ነው ፊሊፒን እንደዚህ አረገች ሲባል የሚሰማው። የእኛዎቹስ ከስንት አንዳችንን ሚስኪን አንገታችንን ደፍተን አልቅሰን እንባችንን ጠርገን መልሰን ወደ ስራ በቃ እየሳቁ ማረር። እኔ እንደዛ ነው። መናገር አቅቶኝ አይደለም፣ የሆነ ነገር ማድረግ አቅቶኝ አይደለም። አንድ ቤት ስቆይ ሳልበደል ሁልጊዜ ደስታ ሆኖ አይደለም፣ የባሰ ሊኖር ይችላል በሚል ነው የመጣሁት። ለዓላማ ነው ሁሉን ችዬ የኖርኩት። አስቸጋሪ ህይወት ቢኖርም ያንን ማሳለፍ የምችሉ ከሆነም አንዱ እንዲህ ሲል አንዱ እንዲህ፣ ይሄ እንደዚህ ቢሆን ይሄ እንደዚህ ስለሆነ ማመዛዘን የሚጎዳችሁና የሚጠቅማችሁ፣ ይሄን ነው የምለው። አሁን ባለፈው የተቀሉት ልጆች እያሳየ ነበረ። እዚህ ጋ ፎቷቸውም አቅርበዋል። የተገደሉ ማለት ነው በተለያየ ወንጀል ተይዘው የገደሉ። ምን ልላችሁ ነበር? ስለ ፊሊፒን እያወራችሁ ነበር። የፊሊፒን ሰራተኞች ተመሳስለው መኖር ይችላሉ። እያለቀሰች ምግቧን እየበላች
አሁን አስለቅሳት እንባዋ ሳይደርቅ ስቃ ታሽቃብጣለች። ህግ አይተላለፉም። አብዛኛው አይጠፉም ከበር ከፍተው አይጠፉም። የኛ ኃይለኝነትም አለብን፣ ብዙ ችግር አለብን። ስለዚህ በመንግስት ብቻም አይፈረድም። እኛም ለራሳችን መንግስት መሆን አለብን፣ ራሳችንን መጠበቅ አለብን ነው የምለው። ልጅቷ እንግዲህ እየመጣች ነው እየገባች ነው ብለው ቦሌ ዓለም አቀፍ አየር በረራ ምንድነው ዓለም አቀፍ ሪፖርት የሀገራችን አየር ማረፊያ እኔም ከ5 ወር በኋላ አይሻለሁ ሀገሬ እዛ ያድርሰኝ በሰላም እያልኩ ራሴን እያጽናናሁ የሀገሬን አየር ማረፊያ እያየሁ እየተጽናናሁ ነበረ እና ደስ ይላል። ልጅቷን በሰላም ገብታ ብዙ የተሰደቡ ብዙ ብሩ ተበልቶ ነው የተዋጣው ገንዘብ ተበልቶ ነው ሲባሉ ሲወቀሱ ለእነሱም እንኳን ደስ ያላችሁ ማለት እፈልጋለሁ። በተለይ ወይ ባሚራ የኔ ደግ የኔ ወሎዬ የኔ ደግ እውነት ቻይ ነው። የሆነ ነገር ሲያደርግ በቃ በሌላ ጉዳይ ብዙ ነገር ከተባሉት መሀል አንዱ ነው እና ለዚህ ሁሉ ትብብር ለዚህ ሁሉ የዚችን እናት እንባ ለማበስ ለተባበሩት ሁሉ ምስጋና ይገባቸዋል። እዚህም እንቅልፋቸውን አጥተው ቁጭ ብለዋል። ትናንት ባሚራ ሌላን ለመቀበል ብሎ ከወሎ አዲስ አበባ ገብቷል። ሳይተኙ ነው ያደሩት። መቼ እንደምትገባ እንግዲህ አልታወቅም እስካሁን። እስኪ ገብታ ይሆናል። እኔ ቪዲዮ እዚህ ጋር እየሰራሁ ገብታ ሊሆን ይችላል። ሂጄ ደግሞ ሊላችኋለሁ ያለውን ነገር ደግሞ መጥቼ ነግራችኋለሁኝ። እና ውድ ቤተሰቦቼ ከእንደዚህ አይነት ይሰውረን። የዚችን የልጅ እድል ደግሞ ማለት ገንዘቡም ቀርቶ ለቤተሰብ መርዳቱም ቀርቶ እንደው ከሞት አስመልጦ ለእናቶቻቸው ለሀገራቸው ያብቃቸው። እስር ቤት ላሉ እህቶቻችን ይሄንን ነው የምለምነው። እኔ በቃ የነዛ ስቃይ ታየኝ። እውነት ልክ እንደሷ ነው ይቺ ልጅ። አሁን ምንም ጅብዶ ነገር አልሰራችም። ስለ እውነት ነው የምላችሁ። ልጅ ነው ያረደችው። ልጅ ነው ያረደችው። ስለ እውነት ነው የምላችሁ። አንዳንዶቻችሁ በቃ በጣም የኛ በተሰብ ምንድን ነው የኛ ህዝብ የሆነ ግር ማለት ይወደል። ግር እንደሱ አይደለም። ልክ ነው ገንዘቡ ተዋጥቶ ከሞት ማትረፉ ልክ ነው። ግን የሰራችሁ ነገር ስህተት ነው፣ ጥፋት ነው፣ በጣም ጥፋት ነው፣ በጣም ጥፋት ነው። ስለዚህ እንግዲህ እሱ ይቅር ይበላት። ለእናቷም መጽናናትን ይስጣት። የወንድም ካሌድ እንትን ፎሎ አድርጉ እየተባሉ መጥቶ ግጭር ይላል። ለማንኛውም ሰላም ሁኑልኝ። ያው የመሰለኝን ለማውራት ነው የመጣሁት እና እህቶቼ ተጠንቀቁ። ሰላም ሁኑ።